አርቲፊሻል ኢንተለጀንስ ወይም ባጭሩ ኤአይ እንግዲህ የነገር የሳይንስ ልብወለድ ፊልሞች ላይ የምናየው የሩቅ ጊዜ ህልም መሆኑ ቀርቷል አይደል? አሁን የዕለት ተዕለት ህይወታችን ውስጥ ገብቷል። እናም በዚህ ዝግጅት የምንመለከተው ይሄንኑ ነው። የቴክኖሎጂ የያዘልንን አስገራሚ ተስፋ፣ ከፊታችን የደቀነውን ከባድ ፈተና እና ከሁሉም በላይ በዚህ ትልቅ ለውጥ ውስጥ የኛ ሚና ምን እንደሆነ በጥልቀት እንመረምራለን። እሺ፣ እስቲ ውይይታችንን ለመጀመር ያህል ላይፍ 3.0 ከተሰኘው መጽሐፍ የተወሰደ አንድ አእምሮን የሚፈታተን ሐሳብ እንይ። እስቲ አስቡት፣ የሰው ልጅ በዝግመተ ለውጥ ህግጋት ስር ነው። ግን ሶፍትዌሩን ወይም የሚማረውን ነገር ብቻ ሳይሆን ሃርድዌሩን ወይም አካላዊ ቅርጹን ጭምር በራሱ መንደፍ የሚችል ህይወት ቢኖርስ? አዎ፣ ይህ ሐሳብ ስለ ኤአይ የወደፊት ዕጣ ፈንታ ለመነጋገር በጣም ጥሩ መነሻ ነው። ስለዚህ ህይወትን በሶስት ዋና ዋና ደረጃዎች ከፍለን ማየት እንችላለን። መጀመሪያ ላይ ህይወት 1.0 አለ። ልክ እንደ ባክቴሪያ ማለት ነው። ዝግመተ ለውጥ ብቻ ነው የሚመራቸው በቃ። ከዛ ደግሞ እኛ ሰዎች አለን፣ ህይወት 2.0። ሃርድዌራችን ወይም ሰውነታችን በዝግመተ ለውጥ የተገኘ ቢሆንም ሶፍትዌራችንን ግን በመማርና ዕውቀት በመክሰም እናሻሽላለን። አሁን ህይወት 3.0 አፋፍ ላይ ነን። ይሄም ኤአይ ነው፣ አካላዊ ቅርጹን እና አእምሮን በራሱ መንደፍ የሚችል የህይወት አይነት። እሺ፣ ይሄ እንግዲህ ትልቁና የሩቅ ጊዜ እይታ ነው። ነገር ግን ኤአይ አሁኑኑ ነገሮችን እየቀየረ ነው። ስለዚህ እስቲ አቅጣጫችንን ቀየር እናድርግና እንደ ተፎካካሪ ሳይሆን እንደ አጋር ወይም ተባባሪ አእምሮ እንዴት እየሰራ እንደሆነ እንይ። ዋናው ሐሳብ ከኮ ኢንተለጀንስ መጽሐፍ እንደምንረዳው ኤአይን ስራ ሊቀማን የመጣ ኃይል አድርጎ ማሰቡን ማቆም ነው። በመትኩ የራሳችንን አቅም በከፍተኛ ሁኔታ ሊያሳድግልን የሚችል አዲስ አይነት አጋር ተባባሪ አእምሮ እንደሆነ መቁጠር ነው። እና ታዲያ ከዚህ አዲስ አጋር ጋር በተግባር እንዴት ነው የምንሰራው? ጥሩ ጥያቄ ነው። ይህ ማዕቀፍ 4 ጠቃሚ ህጎችን ይሰጠናል። አንደኛ፣ ምን መስራት እንደሚችል ለማወቅ ብቻ በሁሉም ነገር ውስጥ ማካተት። ሁለተኛ፣ የመጨረሻ ውሳኔ ሰጪ በመሆን ሁሌም ሰውየው መቆጣጠር አለበት። ሶስተኛ፣ ልክ እንደ ሰው ማናገር፣ በጣም የተሻለ ውጤት ይገኛል። እና በመጨረሻም ይሄ ገና ጅምሩ መሆኑን ማስታወስ፣ ምናልባትም እስከ ዛሬ የተጠቀምንበት እጅግ የከፋው የኤአይ አይነት ነው። ከዚህ በኋላ ይመጣው እየተሻሻለ ነው የሚሄደው። ይሄ ኤአይ የፈጠራ አቅም በተግባር ሲታይ ምን እንደሚመስል የሚያሳይ አንድ አስገራሚ ምሳሌ ይሄን ነው። በሰዎች በተዳኘ የአዲስ ሐሳቦች ውድድር ላይ እስቲ ይህን ስሙ። ከቀረቡት 40 ምርጥ ሐሳቦች ውስጥ 35ቱን ያመነጨው ቻትጂፒቲ ነበር። ይሄ ማለት በሐሳብ ምንጭነት መርዳት ብቻ አይደለም። ይሄ ማለት ፍጹም አዲስ የፈጠራ ምንጭ ከፍቷል ማለት ነው። ነገር ግን ይህ ሁሉ አስደናቂ ተስፋ የሳንቲሙ አንድ ገጽ ብቻ ነው። ከዚህ ጀርባ ልንጋፈጠው የሚገባን በጣም ውስብስብ እና እውነቱን ለመናገር ደግሞ በጣም የጨለመ እውነት አለ። የመጀመሪያው ትልቅ ፈተና ፊልሞች ላይ እንደሚናየው ስለ አመፀኛ ሮቦቶች አይደለም፣ በጣም ስውር ነገር ነው። ጥያቄው ይሄ ነው፣ ኤአይ በትክክል እንዲሰራው የምንፈልገውን ነገር እንዲያደርግልን ማስቻል እንችላለን? እንግዲህ ይህ የማጣጣም ችግር በመባል ይታወቃል። ይሄው ስያሜ ያለው መጽሐፍ በደንብ ያስቀምጠዋል። ዋናው ፈተና እነዚህ የኤአይ ሞዴሎች የኛን እሴቶች እንዲረዱ፣ እውነተኛ ዓላማችንን እንዲገነዘቡ እና ከሁሉም በላይ የምንፈልገውን ብቻ እንዲሰሩ ማረጋገጥ ነው። በኮምፒውተር ሳይንስ ዓለም ውስጥ ካሉ ትልልቅ ያልተመለሱ ጥያቄዎች አንዱ ነው። እናም ይሄ አለመጣጣም በተጨባጭ እና አደገኛ በሆኑ መንገዶች ነው የሚከሰተው። ለምሳሌ ኤአይን የምናሰልጥነው ከገሃዱ ዓለም በተገኘ ወገንተኝነት በሞላበት መረጃ ከሆነ ምን እናገኛለን? ወገንተኛ የሆነ ኤአይ ይህም ማህበራዊ ኢፍትሐዊነትን ከማባባስ ውጪ ምንም አያደርግ። ሌላው ደግሞ የጥቁር ሳጥን ጉዳይ ነው። ብዙ ጊዜ ኤአይ አንድ ውሳኔ ላይ እንዴት እንደደረሰ የምናውቀው ነገር የለም። ይህም ተጠያቂነትን ፈጽሞ ማይቻል ያደርገዋል።
ይሄ ደግሞ እንዲሁ በንድፈ ሐሳብ ደረጃ የቀረ ነገር አይደለም። ለምሳሌ በፍርድ ቤት ውስጥ ለውሳኔ የሚረዱ አልጎሪዝሞችን እንውሰድ። ሐሳቡ ከ100 ዓመት በላይ ያስቆጠረ ቢሆንም ዘመናዊ የኤአይ ስርዓቶች የሰውን ወገንተኝነት በመቅዳት እና እንዲያውም በማባባስ ከፍተኛ ትችት ገጥሞቸዋል። ይህም በጣም ኢፍትሐዊ ለሆኑ ውጤቶች ዳርጓል። ችግሩ ግን በኮዱ ላይ ብቻ አያበቃም። የኤአይ ፈተናዎች ከሶፍትዌሩ እጅግ የዘለሉ ናቸው። ፕላኔታችን እና ህዝቦቿ የከፈሉት ያለውን አካላዊ ዋጋ፣ እውነተኛውን ዋጋ መመልከት አለብን። አትላስ ኦፍ ኤአይ የተሰኘው መጽሐፍ ይሄን ጉዳይ በካርታ መልክ አስቀምጦታል። ከሃርድዌር ማምረቻ ጀምሮ እስከ ግንባታው ድረስ ያለው ዓለም አቀፍ የኤአይ የአቅርቦት ሰንሰለት ከፍተኛ የአካባቢ እና የሰብአዊ መብት ጥሰት ዋጋ እያስከፈለ እንደሆነ ያሳያል። ስለዚህ ይህንን መረዳት በጣም ወሳኝ ነው። ኤአይ እንዲሁ በአየር ላይ ያለ ምትሃዊ ክላውድ አይደለም። አካላዊ ቁሳዊ ኢንዱስትሪ ነው። በተፈጥሮ ሀብት፣ በሰው ጉልበት ላይ የተመሰረተ እና በጣም ተጨባጭ የሆነ ዓለማዊ መዘዝ አለው። እሺ፣ እንግዲህ ያለውን አስደናቂ ተስፋ እና ከባድ ስጋት አይተናል። መፍትሄው ምንድን ነው? የት ነው ያለው? እውነታው ግን በዚህ ሁሉ ስርዓት ውስጥ በጣም ወሳኝ ነው ቃል እኛው ራሳችንን ሰው። ይሄ ደግሞ ከኮኢንተለጀንስ ወደ ተማርነው ቁልፍ ሐሳብ ይመልሰናል። የኛ ሚና ወደ ጎን ተገለለን ማሽኖቹ እንዲቆጣጠሩ መፍቀድ አይደለም፣ ፍጹም ተቃራኒው ነው። ኃላፊነቱ ወስደን ቴክኖሎጂውን እየመራን በሂደቱ ውስጥ ያለ ሰው መሆን ነው። እና በሂደቱ ውስጥ መሆን ማለት ዝም ብሎ መመልከት አይደለም፣ በንቃት መሳተፍ ማለት ነው። ያም ማለት ሂሳባዊ አስተሳሰብን መጠቀም፣ የሚመጡ ውጤቶችን መጠራጠር እና ኤአይ በሚያመነጨው ነገር ሁሉ ላይ ጠንካራ የሥነ ምግባር ማጣሪያን መጠቀም ማለት ነው። ይህንን ሚና በደንብ የመወጣት አስፈላጊነቱ እጅግ በጣም ከፍተኛ ነው። ምክንያቱም የኤአይ የወደፊት ዕጣ ፈንታ አሁን ካለበት ከመቀዛቀዝ አንስቶ በፍጥነት እያደገ ወደ አንድ አይነት ልህለ አእምሮ እስከ መቀየር ድረስ በጣም ተለያዩ መንገዶችን ሊከተል ይችላል። ይህ ወደ መጨረሻው እና ወሳኙ ጥያቄ ያደርሰናል። አሁን በዚህ ሰዓት የኤአይ ግቦች እየተጻፉ ነው። የህግ መጽሐፉ እየተዘጋጀ ነው። ስለዚህ ብዕሩን እንዲይዝ የምናምነው ማን ነው? ለዚህ ጥያቄ የምንሰጠው መልስ ሁሉንም ነገር ሊወስን ይችላል።